ዝሆኖች ተጣልተው ሰበሩት ድንበሩን እንደሚለው ዘፈን ባልና ሚስት በሚፋቱበት ጊዜ ልጆቻቸው ያላሰቡት ዱብዳ ውስጥ የሚገቡበት ሲቹዌሽኖች በጣም ብዙ ናቸው። ፍርድ ቤቶች ቀለብ ውሳኔን ሲወስኑ ማለት ነው እናት ምን ያህል ገቢ ያላት አባት ምን ያህል ገቢ ያላቸው የሚለውን ትኩረት ያደርጋሉ። ይሄን ደግሞ ማስረዳት ካልተቻለ ወይንም ደግሞ በማንኛውም አስፈላጊ በሆነበት ጊዜ ላይ ልጆች ፍቺው ከመፈጸሙ በፊት ምን አይነት ህይወት ይኖሩ ነበር የሚለውን ማየትና ከሱ ህይወታቸው ላይ በጣም ያልቀነሰባቸው በለመዱት ህይወት ስታንዳርድ ውስጥ እንዲቆዩ ሲል ውሳኔ ወስናል፣ የቀለብ ውሳኔ ወስናል በዛ መጠን ማለት ነው። ልክ ከተፋታችሁ በኋላ እኔ እኮ ገቢ የለኝም እስቲ ገቢ ካለኝ አስረጅ የት አለ ማስረጃ እኔ ምንም የምሰራው ነገር የለኝም ቤተሰቦቼ ናቸው የሚረዱኝ የነበሩ ብሎ የሚደረግ ክርክር በፊት ሳትፋቱ በፊት ልጆቻችሁን ከየት እያመጣችሁ ስታኖሩ ስታበሉ ስታጠጡ ስታስተምሩ ነበረ። እሱን ታደርጉ ከነበረ አሁንም አድርጉት። እየተረዳ ነበር የምታደርገው ኦኬ ፋይን አሁንም እየተረዳ ለልጆች ማድረግ አለባችሁ። እናንተ ስለተጣላችሁ የቀለብ ገንዘብ የሚሄደው ለልጆች ነው። የኤክሴፕሽን አንዳንድ ጊዜ ሲቹዌሽኖች እንዳለው አውቃለሁ። እሱ ሌላ ጊዜ እናወራለን በድጋሚ። ለልጆቻችሁ የምታደርጉትን ገንዘብ ገና ለገና እሷ እኔን ታሸንፈኛለች ቀለብ ካስቆረጠችን በሚል የሁለታችሁ የትልቅ ሰው የሞኝ ጸብ ምክንያት ልጆቹ ከለመዱት ህይወት ወደታች ወርደው ሳይኮሎጂካሊም ኢሞሽናሊም የተመቱ የተዳከሙ ልጆች እንዲሆኑ መፍቀድ የለባችሁ። ስራ የለኝም ስላልሰራም ገቢ የለኝም በሚል ሰበብ ልጆቼ ቀለብ አልቆርጥም ማለት አይቻልም። ጤናማ ከሆናችሁ ሰርታችሁ መንቀሳቀስና ለልጆች ፕሮቫይድ ማድረግ የምትችሉ ሰዎች ካላችሁ ስራ ኖራችሁ አልኖራችሁ ከየትም ብላችሁ ለልጃችሁ ቀለብ የመቁረጥ ግዴታ አለባችሁ። ወንዶች ያልኩ ማውራው በተለምዶ በአብዛኛው ጊዜ እነሱ ስለሆነ እንጂ እናትም ሆነ አባት ቀለብ እንዲቆርጡ ውሳኔ ከተሰጠለት አይኔ እኮ ገቢ የለኝም በቃ ስለዚህ ገቢ ስለሌለኝ ለልጆቼ ቀለብ አልቆርጥም አይባልም። የለም ትቆርጣላችሁ፣ መቁረጥ አለባችሁ። ስለዚህ ለልጆቻችሁ ከየትም ብላችሁ ጥራችሁ ሰርታችሁ ለምናችሁ ሰርቃችሁ አይደለም ወንጀል ነው እሱ። በማንኛውም ሁኔታ ለልጆቻችሁ ፕሮቫይድ ማድረግ አለባችሁ። ገቢ የለኝም ሰበብ ምክንያት ነው በጣም አይደኛ ምንም መንቀሳቀስ የማትችሉ ሰዎች ካልሆናችሁ በስተቀር ህይወት ከብዷል። ሁሉ አንደርስታንድ አደርጋለሁ። ነገር ግን ልጆቹስ እነሱ ህይወት አይከብዳቸውም? በማያውቁት ምንም በማያውቁት እናንተ በተባላችሁት ነው